ትዕግስት እሳ ምንድነው? ትዕግስት ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ እችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን ብንንሸራተት እየደገፍ ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። ይህ 5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉን ነገር ማትረፍ ይቻላል። ጌታ ምን ጊዜም በትክክለኛው ጊዜ ወደኛ ይመጣል። ትዕግስት ከሰው ልጅ ይፈልጋል እንጂ። ሁለተኛው ጌታ ሰውን ከስህተት ለመመለስ የሚወድ አምላክ እንጂ በተሳሳቱ ቁጥር ሰውን የሚያጠፋ አምላክ አይደለም። ቅዱስ ጴጥሮስን አሳ ሳይሆን ሰው እንድታጠምድ ሾሜሃለሁ ካለው በኋላ መልሶ የተጠራበትን ትቶ አሳ ፍለጋ ለወንዝ ሲሄድ አገኘ። የነገርኩህን ትተህ ለምንድን ነው አሳ ስታጠምድ የተገኘ ብሎ ሳይቀስፈው ከስህተቱ ሊመልሰው ሄደ። ይኸውም የሰው ልጅ በየቀኑ የሚስት በየጊዜው የሚወድቅ ከቆመበት የሚንሸራተትና ጥረት የሚያስፈልገው የእግዚአብሔር ቸርነት የሚጠብቀው መሆኑን የሚያመለክት ነው። ቅዱስ ጴጥሮስ አሳው ላይ ብዙ አሳ መርከቡ ላይ ሳለ በመረቡ ብዙ አሳ ሲያገኝ አይቷል። 5 እንጀራ ሲበረክት አይቷል። ድውያን ሲፈወሱ አይቷል። በደብረ ታቦር ብርሃነ መለኮቱ ሲገልጥ አይቷል። ዕውራንን ሲያበራ አንካሳ እንዲሄዱ ሲያደርግ ሙት ሲያነሳ አይቶታል። አልዓዛርን የ4 ቀን ሬሳ ሲቀሰቅስ አይቶታል። ከዚህ ሁሉ በኋላ ደግሞ ተመልሶ ወደ ዓለም ገባ። ማንም ትልቅ ሰው ቢሆን እግዚአብሔር ካልጠበቀው፣ እሱም ካልተጠነቀቀ፣ ካልታገሰ መጨረሻ ላይ የእግዚአብሔርን ብርሃን አይቶም እንኳን ሊወድቅ ይችላል። ስለዚህ ቅዱስ ጴጥሮስ ስቶ ተገኘ። ጌታ ግን ወዳጆችን የሚፈልግ ሰው የሚወድ አምላክ ስለሆነ ሳይፈርድበት ተከትሎ መጥቶ ፈለገው። ደቀ መዛሙርቱን ከስህተት ለመመለስ መጣ። ስለዚህ ርክበ ካህናት የመታረም ጉባኤ ነው። ጌታ ሐዋርያትን ከምድራዊነት ያረመበት፣ መሰረታዊ ዓላማቸውን የዘነጉ ደቀ መዛሙርቱን ሊያርም የመጣበት ነው። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ ወንጌልን መስበክ ነው። አሳ መሰብሰብ አይደለም። እንጀራ ማከማቸት፣ ንግድ አይደለም። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት። ተናግሮ አለመደመጥ፣ አለመከበር፣
አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። ምን አለ? ዝቁሂ ነቅ ወይኑሂ ታጎን፣ ረዋቱም ይሰነጠቃል ወይንም ይፈሳል እንዳለው ገንዘቡም አይገኝም ወይም የሚያጠፋ ገንዘብ ነው፣ ጽድቁም አይገኝም። ስለዚህ ሁሉንም ማጣት ይመጣል። ጌታ ያላቸውን ትተው አሳ ጎተቱ፣ አሳውንም ማጡ። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው፣ የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን ነው። ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖር። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ። ስለዚህ አምስቱ መክሊቶች ትዕግስት የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጥናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግሥተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይለዋል እኮ ነው በእውነቱ ማለት ቸር በቀዝቃዛ ውሃ መንግሥተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግሥተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን እዛ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ወዴ ሞላ እኔ እያለ የሚጃጀር ነው። ሊያን ይዞ የሚሮጥ ነው ይሄ ሁሉ ማለት ነው። ራሔል አይደርስም። ትዕግስት የላቸውም። ለራሔል ዋጋ አይከፍሉም። ለመንግሥተ ሰማያት ዋጋ አይከፍሉም። አዛላ ተገዛ። ደሞዜን ስጠኝ ስለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ ነው። በል እንግዲህ ዝጉርጉር